የእናቱ የቅድስተ ቅዱሳን ድንግል ማርያም የቃል ኪዳን የአስራት ልጆች የቅዱሳን መላእክት የጻድቃን ሰማዕታት ወዳጆች እስከ ሞት ድረስ ባፈቀረንና በወደደን በመጋቢያችን በአምላካችን በመድኃኒታችን በፈጣሪያችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። እንደምንስ በዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን ተብሎ በፍጥረታት ሁሉ አንደበት የሚመሰገን ምስጋና የባህሪው የሆነ ልዑለ ባሕርይ መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እናታችንና እናቱ ቅድስተ ቅዱሳን ድንግል ማርያም አቁራሪተ መዓት ወላዲተ አምላክ መዝገበ በረከት ጽላተ ሙሴ ሐመረ ኖህ ጠንከተማ አብርሃም እየተባለች ስሟ ከማር ከወተት እጅግ የሚጣፍጠው የእመቤታችን የቅድስተ ቅዱሳን የድንግል ማርያም ስም ለዘላለሙ የተመሰገነ ይሁን። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት የቀደሙ አባቶቻችን እንደየክብራቸውና እንደየማዕረጋቸው ስማቸው የከበረና የተመሰገነ ይሁን። አባ አበስኩ በሰማይኒ ወበቅድሜከ፣ አባቴ ሆይ በሰማይና በፊትህ በደልኩ። የሉቃስ ወንጌል ምዕራፍ 15 ከቁጥር 18 ወይንም ከቁጥር 21 ላይ ይህን ኃይለ ቃል ተጽፎ እናገኘዋለን። አባ አበስኩ በሰማይኒ ወበቅድሜከ፣ አባቴ ሆይ በሰማይና በፊትህ በደልኩ። ይህ ኃይለ ቃል ለእኔና ለእናንተ መማማሪያ፣ ለእኛ መንግሥተ ሰማያት መውረሻ፣ ለእኛ እውቀት ይሆን ዘንድ ወንጌላዊው ቅዱስ ሉቃስ ከሰባ አርድእት ወገን የሆነው ወንጌላዊ ቅዱስ ሉቃስ ይህን ኃይለ ቃል ጽፎ አስቀምጦልናል። እንግዲህ በሰማይና በፊትህ በደልኩ። እንግዲህ ዘመናችን የጾም ዘመን አሁን የያዝነው የጾም ወራት መዋዕለ ጾም ስለሆነ ጾምና ንስሐ አይለያዩም። በጾም ሰዓት ብዙ ነገሮች ይከናወናሉ። በጾም ሰዓት ቀኖና አለ፣ ንስሐ አለ፣ ጸሎት አለ፣ ምግባረ ሰናይ መልካም ስራ ምጽዋት አለ። እነዚህ ሁሉ በመዋዕለ ጾም ጎላ ብለው ሰፋ ተደርገው ይከናወናሉ። እንግዲህ ኃይለ ቃል መጋቢት 6 በቅዳሴ ሰዓት ጠዋት የሚነበበው ይህ ወንጌል የሉቃስ ወንጌል ከምዕራፍ 15 ቁጥር 11 ጀምሮ ስናይ አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር በተለያየ ምሳሌ እየመሰለ ወንጌልን አስተምሯል። እንግዲህ ይህ አብይ ጾም የሚባለው ጾም አሁን ምኩራብ የሚባለው 3ኛ ሳምንት ላይ እንገኛለን። በቤተ ክርስቲያናችን ሕግና ስርዓት
የመጀመሪያው ሳምንት ዘወረደ ይባላል። ሁለተኛው ሳምንት ቅድስት ይባላል። አሁን ሶስተኛው ሳምንት የያዝነው ዛሬ መጠናቀቂያው ምኩራብ ይባላል። ነገ የሚቀጥለው አራተኛው መጻጉዕ፣ አምስተኛው ደብረ ዘይት፣ ስድስተኛው ገብርኄር፣ ሰባተኛው ኒቆዲሞስ እያለ ስምንተኛው ሆሳዕና እያለ ይቀጥላል። 8 ሳምንታት አሉት። አሁን ከ8ቱ ሳምንታት ውስጥ ሶስተኛውን ሳምንት ዛሬ እያጠናቀቅን እንገኛለን ማለት ነው። እንግዲህ ይህ የጾም ዘመን እንደመሆኑ መጠን ስለ ንስሐ ጎላ አድርገን እንማማራለን። ምዕራፍ 15 ከቁጥር 1 ጀምረን ከቁጥር 11 ጀምረን ስናነበው አንድ ጌታ ወይንም አንድ ሰው 2 ልጆች ያሉት ሰውዬ ነበረ። እነሱም ታናሽና ታላቅ ነበሩ ይላል። ከነዚህ ከሁለቱ ልጆች መካከል ታናሽ ይህም ሰውዬ በጣም ባለጸጋ፣ ባለሀብት፣ ባለገንዘብ ነበረ። ነገር ግን ከሁለቱ ልጆቹ አንደኛው ትንሸኛው ታናሹ አባቱን ምን አለው ይላል፣ እነሆ አባቴ ሆይ ሀብት ንብረት እንግዲህ ለእኔና ለወንድሜ ነው ያንተ ሀብት ንብረት። ስለዚህ እኔ ደግሞ በዚህ መኖር አልፈልግም። ከዚህ ሀገር መሄድ እፈልጋለሁ። ከአንተ ቤት መውጣት እፈልጋለሁ። ራቅ ብዬ መሄድ ስለምፈልግ ከወንድሜ ጋር ሀብት ንብረትህን አካፍለህ ስጠኝ ብሎ ጥያቄ ያቀረበለት ይላል። እንግዲህ ይህ ባለጸጋ በጣም ብዙ ሰራተኞች ያሉት፣ በጣም ብዙ አገልጋዮች ያሉት፣ በሀብት በንብረት የበለጸገ ሰው ነበረ ይላል። በዚያን ሰዓት ይህ ባለጸጋ ይህ ጌታ እምቢም አላለውም። ሀብቱን ንብረቱን በሁለት ከፍሎ የወንድሙን ለብቻው አስቀርቶ የታላቁን ለታናሹ ሰጠው። በዚያን ሰዓት ያን ሀብት ንብረት ያን ገንዘብ ብዙ ብር ይዞ ያ ልጅ ወደ ሌላ ሀገር ሄደ ይላል። እንግዲህ ልብ ብላችሁ አስተውሉ። ያ ልጅ እንግዲህ አንዳንድ ጊዜ የምንሰራውን ስናጣ በጣም ከወጣትነታችን የተነሳ ከማገናዘባችን እጥረት የተነሳ አርቀን አናስብም ክርስቲያኖች። ያ ልጅ በጣም ብዙ ገንዘብ በጣም ብዙ ሀብት ስለደረሰው ያን ሀብት ይዞ ወደ ሌላ ሀገር ሄዶ በዚያ በገንዘብ ተዳራበት፣ በዚያ በገንዘብ በላበት፣ ጠጣበት። ያ ገንዘብ ብዙ ስለነበረ ያልቃል መሰለው ነበር ይለናል ቃሉ። እንግዲህ እንደምታውቁት ገንዘብ ስራ አለው ክርስቲያኖች፣ ገንዘብ ስር የለውም። ሌላ ከኋላ የሚከተል ገቢ ከሌለ ለምን ሚሊዮን ቢሊዮን አይሆንም? ገንዘብ ያልቃል። ያ ልጅ ይህን አላሰበም ነበር። ያ ልጅ ጊዜያዊ ደስታን ነበር ያሰበው። ያ ልጅ ጊዜያዊ መብል መጠጥን ነበር ያሰበው። ጊዜያዊ ደስታን ነበር ያሰበው። ተዳራበት፣ በላበት፣ ጠጣ፣ ዘሞተ። በዚያ በገንዘብ ብዙ ነገር ሰራበት፣ ኃጢአት ሰራበት፣ እግዚአብሔር አሳዘነበት። ነገር ግን ያ ገንዘብ ስር ስለሌለው ያ ገንዘብ አለቀበት ይላል። ገንዘብ አለቀ። በዚያ ሰዓት ምን ብለዋል? ያ ልጅ ያልቃል መሰለው ነበር። ወደ ሀገሩ እንኳን መመለሻ አጣ።
በዚያ ባለበት ሀገር ችግር ሆነ፣ ረሃብ ጸናበት፣ ችግር ጸናበት። በዚያን ሰዓት ምን ሀሳብ መጣለት? እስቲ ጠጋ ብዬ ወደ አንድ ሰው ጋር ምን ላድርግ አለ። ስራ ልስራ፣ ገበሬ ልሁን፣ ቅጥረኛ ልሁን ብሎ ወደ አንድ ባለሀብት ጋር ተጠግቶ እባክህ ጌታዬ ሆይ ረሃብ ጸናብኝ፣ ችግር ጸናብኝ፣ ካንተ ዘንድ ተጠግቼ ሰርቼ ልብላ ብሎ ጠየቀ ይላል። ተመልከቱ፣ አባቱ እኮ በጣም ባለጸጋ ነበረ። በጣም ብዙ ገበሬዎች፣ ብዙ ሰራተኞች ያሉት ነበረ። እሱ እኮ ከአባቱ ጋር ቁጭ ብሎ ነበር የሚበላው። ተመልከቱ፣ አንዳንድ ጊዜ እግዚአብሔር የሰጠንን ክብር፣ እግዚአብሔር የሰጠንን ጸጋ ያለመያዝ፣ እቅርብ ማሰብ፣ ለስሜት መገዛት የሚያመጣው ችግር ተመልከቱ ክርስቲያኖች። በዚያን ሰዓት እዚያ እሺ ብሎ አስጠጋውና ሂድ እሪያ ጠብቅ፣ መንጋ አሰማራ ብሎ ወደ ዱር ላከው ይላል። በዚያን ሰዓት እነዚያን እሪያዎች ሲጠብቅ እሪያዎቹ የሚበሉት ገለባ፣ አፈር ሲበሉ ያ ልጅ ይጎመዥ ነበር ይላል። ምነው ይህን እሪያዎቹ ከሚበሉት ከገለባው እንኳን ብበላ ቢፈቅዱልኝ ብሎ እህል አይደለም ገለባ ለመብላት በጣም ከረሃቡ ጽናት የተነሳ ይጓጓ ነበር፣ ይጎመዥ ነበር ይላል። በዚያን ሰዓት አዘነ፣ አለቀሰ፣ ተጸጸተ። ምነው የአባቴን ቤት ረግጬ ባልሄድ፣ ምነው በዚያው በአባቴ ቤት ጌታ ሆኜ ብቀመጥ፣ ምነው በዚያ በአባቴ ቤት የጌቶቹ የሰራተኞቹ የገበሬዎቹ ፍርፍራሽ ሲወድቅ ምነው እሱን ዛሬ ባገኘው ብሎ ተጸጸተ፣ አዘነ፣ ወደ ራሱ ተመለሰ። ተመልከቱ፣ ምን ሀሳብ አሰበ? በቃ ልሂድና አባቴን ይቅርታ ልጠይቅ አለ። ምን አለ? ልመለስና አባቴን ይቅርታ ልጠይቀው፣ አባት ነውና ይቅር ይለኛል። ሄጄ አባቴ ሆይ ይቅር በለኝ፣ እነሆ አባ አበስኩ በሰማይኒ ወበቅድሜከ፣ ቅድም የጠቀስኩላችሁ ሄጄ አባቴን እነሆ በሰማይና በፊትህ በደልኩ፣ አባቴ ሆይ ይቅር በለኝ፣ ልጅ እንኳን ባልሆን ከአሁን በኋላ ያንተ ልጅ ለመባል እንኳን ሞራሉ ባይኖረኝ እንዲሁ አገልጋይህ ገበሬህ እንኳን ተብዬ እቀመጥ ዘንድ ካንተ ዘንድ በደስታና በተድላ እኖር ዘንድ ትፈቅድልኝ ዘንድ አባቴ ሆይ ይቅር በለኝ ብዬ ልበለው ብሎ ወደ አባቱ ሄደ ይላል። በዚያን ሰዓት አልቅሶ አዝኖ ተጸጽቶ አባቴ ሆይ እነሆ በፊትህና በሰማይ በደልኩ፣ አጠፋሁ፣ ስለዚህ እባክህ ይቅር በለኝ። ልጅ ካሁን በኋላ ያንተ ልጅ እንኳን የመባሉ ሞራሉ የለኝም፣ ነገር ግን ከአገልጋዮች እንደ አንዱ አገልጋይ ተብዬ ልኖር ብሎ አባቱን ጠየቀ ይላል። አባቱን በጣም ተደሰተ፣ ደስ አለው። አገልጋዮቹን ጠራ። እነሆ ነጭ ልብስ አምጡ፣ ይህን ልጅን አልብሱት፣ እነሆ አንዱን ኮርማ አንጥታችሁ ጦቦት ረዱ፣ እነሆ ጎረቤት ሰብስቡ፣ ደስታ ይደረግ፣ ዛሬ ደስታዬ ነው ብሎ በቤቱ ደስታ ተድላ ማረግ ጀመረ ይላል። በዚያን ሰዓት ያ በቤት የቀረው ትልቁ ልጁ ወደ ዱር እርሻ ሊያሰማራ ገበሬዎቹን ሊቆጣጠር ሄዶ ነበረና ተመልሶ ሲመጣ በቤት ድግስ ተደግሶ እየተዘፈነ ከበሮ እየተመታ ቤታ እየተመታ እየተዘመረ አገኘ ይላል። በዚያን ሰዓት ምንድን ነው ነገሩ ብሎ ሲጠይቅ እነሆ ያ የጠፋው ወንድምህ እኮ መጥቶ ነው፣
ያጠፋ ወንድም ከብዙ ዓመት በኋላ መጥቶ አባት ደስ ብሎት ከጎረቤቶቹ ጋር ደስታ እያደረገ ነው ብለው ሲነግሩት ቅር አለው ይላል። ምን አለው? ቅር አለው። ወደ ቤትም መግባት አልወደደም፣ አልፈለገም፣ ተከፋ። አባቱ ወጣና ልጅ ሆይ ግባ፣ ምን ሆንክ ብሎ ሲጠይቀው አባቴ ሆይ እንዴት እኔ ካንተ ጋራ ይህን ያህል ዓመት እየታዘዝኩህ ያንተን ትእዛዝ ጠብቄ ያንተን ቃል አክብሬ ካንተ ጋር አንተን እያገለገልኩ ስኖር አንድ ቀን እንኳን አንድ ትንሽ ቦቦት እንኳን አላረድክልኝ። ነገር ግን ያንተን ትእዛዝ ያንተን ቃል ሳያከብር ገንዘቡን ተካፍሎ ሄዶ ገንዘቡን አጥፍቶ ኃጢአት ሰርቶበት ተዳርቶበት ገንዘቡ ሲያልቅበት ሲቸገር ለመጣው ልጅህ እንደዚህ አድርገህ ኮርማ አርደህ ትደሰታለህ፣ ትዘምራለህ ብሎ ጠየቀው ይላል። አባትየው ምን አለ? ልጄ ሆይ አንተ እኮ ከኔ ጋር ነህ፣ ያንተ ሁሉ የኔ ሁሉ ያንተ ነው፣ አንተ ከኔ አልተለየህም። ስለዚህ ይሄ ሞቶ ነበር፣ ይሄ ጠፍቶ ነበር፣ የጠፋው ስለተገኘ ደስ ሊለን ይገባል እንጂ አንተማ ሁልጊዜ ከኔ ጋር ነህ ብሎ መለሰለት ይላል።